እናትም አባትም የለኝም። ቆይ አንቺ ባልሽ አይደል እንዴ? ምንድነው ይሄ ሁሉ ውሸት? ምንም ብር እኮ የለኝም። ሁሉም ብር ደግሞ ባንተ አካውንት ነው ሲቀመጥ የነበረው። በዛ ላይ አንተ ደግሞ አልፈልግሽም በቃ ዞር በይ ስትለኝ፣ ቆይ እስኪ እንደው ንገሪኝ፣ ከዚህ ልጅ ምን ጎሎብሽ ነው ሌላ ወንድ ጋር የተኛሽ? ከዚህ በኋላ ከወንድ ልጅ ጋር እንደማፍላፍ ገጥመሽ ሰላምታ እንድትለዋወጪ አልፈቅድልሽም። ይሄ የመጨረሻ ውሳኔ። ስልኬን እኮ ሰርቀውኝ ነው። ወይኔ በስመ አብ፣ ሰው ግን ምንም አይታመንም። እኔ የምልሽ አንድ የሲፓር አባት ነኝ ምናምን ብሎ ብር ሰጥቷት ሄደ ሰው ነበር። ጥሩ። ሌላ ደግሞ ማድረግ ያለብን ነገር አለ። ወይንሸት መባረር አለባት። ባንቶሽ ምን ልታመጪ ነው? ለነገሩ ሲጀመር መጀመሪያ እኔ ነኝ ያጠፋሁት። የማንንም ዲቃላ ይዘሽ ስመጪሽ ብዬ መቀበሌ ደግሞ ጭንቀት ምናምን ትላለህ እንዴ? እሱ አሁን ከሌላ ወንድ ጋር ለመተኛት ወጣ ቢሆንስ ምን ማረጋገጫ አለ?